ከአክራሪ እስልምና ወደ ክርስትና እውነተኛ ታሪክ ከነሐድ መሐሙድ ሞተዋል። ማን ነበርኩ? ናህድ መሐሙድ ሙትዋል ይባላለሁ። ሴቶችን ብቻ የሚያስተምረው የሄልሜቴል ዘይቱን ትምህርት ቤት ዲን ነበርኩ። በካይሮ የታወቀና ትልቁ ትምህርት ቤት ነው። 4000 ልጃገረዶችን ያስተምራል። ከተማሪዎቹ ብዛት የተነሳ ትምህርት ቤቱ የሚያስተምረው በጧትና በከሰዓት ፈረቃ ነበር። የትምህርት ቤቱ ዲን እንደመሆኔ መጠን ሁለቱንም ፈረቃዎች መከታተል ነበረብኝ። ምንም እንኳን ከሁሉም ዲኖች በእድሜ ታናሿና በቅርቡ ከኮሌጅ የተመረኩ ብሆንም ይህን ወንበር እንዳገኝ ግን ሁለት ነገሮች ረድተውኛል። እግዚአብሔር ብስለትን፣ በራስ መተማመንን እንዲሁም ኃላፊነቴን በሚገባ የመወጣት ችሎታን አድሎኝ ነበር። የማንም እርዳታ ሳያስፈልገኝ የሚሰጠኝን ስራ ሁሉ በአፋጣኝ የማከናወን ልምድ አለኝ። ሰዎች አንድ ነገር ሲሰሩ መመልከት ብቻ ለኔ በቂ ነበር። ያንኑ ነገር ወዲያውኑ ልምድ እንዳለው ሰው አድርጌ ማከናወን እችላለሁ። በዚህ ችሎታ የተነሳ ይህን ቦታ ያገኘሁት ቦታውን ላገኘው ከሚገባኝ 10 ዓመታት ቀድሜ ነበር። ከዚህ ችሎታዬ ጋር ተጨምሮ በትምህርት ቤቱ የነበሩትን የሁለቱን ረዳት ዳይሬክተሮች ተግባር የማወቅ ዕድልም ገጥሞኛል። የተማሪዎቹን ስም በሚስጥራዊ ኮድ መመዝገብና ፈተና ማዘጋጀት እንዲሁም ፈተናዎችን ማተም ካገኘኋቸው ዋና ዋና ልምዶች መካከል የሚጠቀሱት ናቸው። እነዚህ ሁለቱ ተግባራት ደግሞ በትምህርት ቤታችን ውስጥ ዋነኞቹ ስራዎች ናቸው። ምክንያቱም ሁለቱም ፍጹም የሆነ ሚስጥር ጠባቂነትን የሚጠይቁ ናቸውና። አንደኛው ረዳት ዳይሬክተር በ60 ዓመቱ ጡረታ ወጣ። ሌላው ደግሞ ወደ ሌላ የአረብ ሀገር ለስራ ሄደ። ይህን አጋጣሚ በመጠቀም እነዚህን ሁለቱን ኃላፊነቶች ጠቀለልኳቸው። ይህም የትምህርት ቤቱን ቁልፍ አስተዳደራዊ ኃላፊነቶች እንድቆጣጠር እድል ከፈተልኝ። እነዚህን ኃላፊነቶች ከጠቀለልኩ በኋላ ልክ የትምህርት ቤቱ ንግስት የሆንኩ ያህል ይሰማኝ ነበር። በእነዚህ ነገሮች ሙሉ ስልጣንና ፍጹም የሆነ ኃላፊነት ነበረኝ። ሌላው ቀርቶ የኔ በላይ የሆነችው የትምህርት ቤቱ ዳይሬክተር እንኳን በጣም ትቀርበኝ፣ የምሰራውንም ነገር ሁሉ ታማክረኝ ነበር። የምፈራ ኃይለኛ አድራጊ ፈጣሪ ሆንኩ። ለምኞቴ ወሰን አልነበረውም። ለዝቅተኛ ተማሪዎች የሚሰጠውን የትምህርት እገዛ እኔ ራሴ እንድከታተለው ኃላፊነቱ እንዲሰጠኝ አስተዳደሩን ጠይቄ ተፈቀደልኝ። በዚህ የተነሳም በየወሩ ከነዚህ ክፍሎች ለሚሰበሰበው ከ12000 እስከ 15000 ለሚጠጋው ገንዘብ ኃላፊ ሆንኩ። ለዚህ ኃላፊነቴ እንዲሁም ፈተና ለማዘጋጀትና ለማባዛት ተግባሪ የሚከፈለኝ ገንዘብ ወርሃዊ ገቢን በ3 እጥፍ አሳደገው። ወደዚህ የስልጣን እርከን ያሸጋገረኝ ሌላው ነገር ደግሞ የቤተሰቦቼ ታዋቂነትና በመንግስታዊ ቦታዎች ያላቸው ስልጣን ነበር። ወንድሜ በማዕከላዊው የአስተዳደርና የአመራር ስርዓት ቢሮ ውስጥ ስራ አስኪያጅ ነበር። አንደኛው ዋርሳይ ደግሞ የማዘጋጃ ቤቱ ረዳት ጸሐፊና የትምህርት ቤቱ የወላጆችና የመምህራን ማህበር ፕሬዝዳንት ነው። የሱ ሁለቱ ሴቶች ልጆቹም የትምህርት ቤቱ ተማሪዎች ነበሩ። ሌላው ዋርሳይ ደግሞ የቤተ መንግስቱ ፓይለት ነው። እህቴ የሄሊዮፖሊስ አካባቢ የትምህርት ቤቶች አስተዳደር የህዝብ ግንኙነት ስራ አስኪያጅ ናት። ባሏም በማዕከላዊ የመረጃ አገልግሎት ሹም ነበር። እነዚህ ሁሉ ከኔ ስብዕናና በትምህርት ቤቱ ከተፈጠረው ክፍተት ጋር ተደማምረው
ከስልጣን ወደ ስልጣን አሸጋገሩኝ። ይህ ሁሉ በሀብትና በስልጣን ይጥቀመኝ እንጂ ውስጤን ግን ትዕቢተኛ፣ እብሪተኛና ግብዝ አድርጎኛል። በሌላ በኩል ልቦናዬን ለሚያይ ደግሞ የተለየው ፍጥረት ነበርኩ። አምላኬን እወዳለሁ የምን ቆዳ ስሱ ሰው ነኝ። አሁን ጌታዬ ሆይ ምንም እንኳን ካንተ ርቄ ብኖርም በፍጹም ልቤ ወድህና እፈራህ ነበር እኮ። እግዚአብሔርን ስፈልገው ኖሬያለሁ። እነዚያ የህይወቴ የተበላሹ ገጽታዎች ግን እርሱን እንዳላገኘው የመከለያ ግንብ ሆነው ይኖረዋል። ይህን ግንብ እንዴት አድርጌ እንደምሻገረው አላውቅም ነበር። አብዝቼ ጸልያለሁ፣ ቁርአንንም አዘውትሬ አነባለሁ። ይሁን እንጂ በውስጤ አንዳች የጎደለ ነገር መኖሩ ይሰማኝ ነበር። ክርስቲያኖች እኔ የምወደውን አምላክ አይወዱትም ብዬ ስለማስብ አብዝቼ ጠላቸው ነበር። እግዚአብሔርን እኔ በማመልክበት መንገድ ለምን አያመልኩትም? እነሱ ከእግዚአብሔር የኮበለሉ ናቸው እያልኩ እጅግ እጠላቸው ነበር። ክርስቲያኖችን ከመጥላቴ የተነሳ እነሱን ለማዋረድ ለመጉዳትና በእነሱ ላይ አንዳች ችግር ለመፍጠር ዘወትር እጥር ነበር። ይህን የማደርገው ግን በውስጤ ለሰው ክፋት ስላለኝ ሳይሆን የምወደውንና የማመልከውን አምላክ ለምን አያመልኩም፣ ለምን ሳይወዱም ብዬ ነበር። በእርግጥ ሁል ጊዜ የሚገርመኝና የሚያሳስበኝ አንድ ነገር አለ። እኔ ላገኘው የምጓጓለትን ውስጣዊ ሰላም ክርስቲያኖች ገንዘብ አድርገውታል። እንዴት? ከክርስቲያኖቹ የተሻለ ሀብት አለኝ። እጅግ ውድ የሆኑትን ልብሶችም እለብሳለሁ። የሚጎድልብኝ ምንም ነገር አልነበረም። ይሁን እንጂ እኔ ያላገኘሁት አንድ ጠንካራ ነገር እነሱ ጋር አለ። በማንኛውም ክርስቲያን አይን ላይ በራስ የመተማመን መረጋጋትና ሰላማዊነት ይነበባል። ያን ውሳጣዊ ሰላማቸውን ለማሳጣት እነሱን ማበሳጨት ለምን እንደሚያስደስተኝ ዛሬ ሳስቡ ይገርመኛል። አንድ ቀን አንድ ካህን ወደ ቢሮዬ መጣ። ቀሚሱን ለብሶ ከቢሮዬ በር ላይ ሳየው አንዳች የሚያንቀጠቅጥ ነገር ጠራርጎ የወሰደኝ መሰለኝ። ወዲያው እንደምንም ተረጋግቼ ራሴን እንዲህ አልኩት፣ ይህ ካህን ዛሬ በእኔ እጅ ላይ ወድቋል። እናም ከነመኖሩ ረሳሁትና ስራዬን መስራት ቀጠልኩ። ወደ ውስጥ ዘልቆ ገባና ፊት ለፊቴ ቆመ። እኔም ዶክመንቶቹን እያገላበጥኩ በስራ የተጠመድኩ መሰልኩ። ለጥቂት ደቂቃዎች ያህል ከጠበቀኝ በኋላ ቀስ ብሎ ወይዘሮ ናሃድ ሙትዋሊ ማለት እርሶ ነዎት? ሲል ጠየቀኝ። እኔም ቀና ብዬ እንደዋዛ አየሁት። አይኖቹን በአይኖቼ ሳያቸው ፍርሃት ተሰማኝ። ረጋ ያለ ትሁትና ቁጡብ ሰው ነው። እኔም በንቀት አዎን ብዬ መለስኩለት። ሴት ልጁን በላላይ ግብጽ ካለው ትምህርት ቤት ወደ ሄልሜቴል ዘይቱን ለማዛወር የተጻፈ ማመልከቻ ሰጠኝ። ረጋ ባለ ሁኔታ ጥያቄውን እንድቀበለው ለመነኝ። በመሃል አቋረጥኩትና ድምጼን ከፍ አድርጌ ከላላይ ግብጽ ወደ ሄልሜቴል ዘይቱን በአንድ ጊዜ ለምን ስል ጮህኩበት። እርሱ ግን በትህትና እባክዎን ከአቅሜ በላይ በሆነ ችግር ምክንያት ነው ሲል መለሰልኝ። ቀጠል አድርጎ ትምህርት ቤቱ ባለበት አካባቢ ለመኖሬ ማስረጃው ይኸው። እህቶቿ በአካባቢው ወደሚገኙ የህዝብ ትምህርት ቤትና መለስተኛ ሁለተኛ ደረጃ ትምህርት ቤት የተዛወሩበት ማስረጃ ምን ነው ሲል አቀረበ። ጥያቄውን ላለመቀበል የሚያስችለኝ አንዳች ምክንያት ባገኝ ብዬ ዶክመንቶቹን መረመርኳቸው። ነገር ግን ምንም ላገኝ አልቻልኩም። ከዚያም ቀና ብዬ አየሁት። ፊት ለፊቴ ቆሞ በሚገርም ሁኔታ ያስተውለኛል። ሰላማዊ፣ ጸጥተኛ፣ በራሱ የሚተማመን አይነት የተረጋጋ ሰው ነው። አስቀድመን ለትምህርት ቤታችን ስጦታ እንፈልጋለን ብዬ ላበሳጨው ፈለኩ። እሱ ከእኔ ነው ሲል መለሰልኝ። 100 ፓውንድ የሚያወጣ ቁሳቁስ ገዝተህ ለትምህርት ቤቱ ማምጣት አለብህ አልኩት። እስማማለሁ ሲል ወዲያው መለሰልኝ። ከዚያም
እባክዎን ዝውውሩን ግን አሁኑኑ ያጽድቁልኝ። ምክንያቱም ለአላይ ግብጽ ወዳለው ትምህርት ቤት ከጥቂት ሰዓታት በኋላ በሚሄደው ጓደኛዬ በኩል መላክ አለብኝና ከዚያ በኋላ የፈለጉትን ነገር እገዛለሁ ሲል ተማጸነኝ። በእርግጥ ልጁ ለዝውውሩ ብቁ ናት፣ ግን የማቀርብለትን ነገር ላይቀበሉ ይችላል ብዬ ላበሳጨው ነበር የፈለኩት። እሱ ግን ተስማማ። እናም ይህ እንዳልተሳካልኝ ሳውቅ ጮክ ብዬ መጀመሪያ የተጠየቀውን መፈጸም አለብህ አልኩት። በተረጋጋ ሁኔታ እያየኝ ይመኑኝ ሲል ተማጸነ። ያን ትሁት የሆነ ልመናውን መቃወም አልቻልኩም። እናም በዝውውሩ ወረቀት ላይ ፈርሜ ማህተም አሳረፍኩበት። ከዚያ በፊት እንዲህ አድርጌ አላውቅም። የጠየቀውን እንዳደርግለት የሚገፋፋ አንዳች ኃይል ሳይኖረው አይቀርም። በውስጤ እርዳታውን አንፈልገውም፣ በዚህ መልኩ ስላስተናገድኩም ይቅር በለኝ ልለውም አስቤ ነበር። ግን አንዳች ቃል ካፌ አልወጣም። ከሄደ ከአንድ ሰዓት በኋላ 100 ፓውንድ የሰፈረበት የገንዘብ ማዘዣ ይዞልኝ ሲመጣ ተደነቅኩ። የመማሪያ ጠረጴዛውን ለማምጣት በፈለግኩት ጊዜ አንድ ሰው ብቻ መላክ እንደሚበቃኝ ነገረኝ። በሕይወቴ ለመጀመሪያ ጊዜ የጥፋተኝነት ስሜት በውስጤ ተሰማ። ካህኑ አመስግኖ እጄን ጨብጦ ተመለሰ። እርሱ በውስጤ የፈጠረውን እንግዳ ስሜት ያወቀ አይመስለኝም። ሐዘን ተሰማኝ። ደግሞም አንድ ጥያቄ ይረብሸኝ ነበር። በዚህ ሰውዬ ውስጥ ምን አለ? እንዴትስ እንዲህ እያመናጨኩት በትህትና ሊመልስልኝ ቻለ? እርሱ እኔ ያጣሁትን ነገር አግኝቶታል ማለት ነው? እኔ እኮ ዘወትር የምፈልገው ይህን ነበር፣ የማይናወጥ ውሳጣዊ ሰላም። አጋጣሚውን ለመርሳት ደጋግሜ ሞከርኩ። ነገር ግን ከጊዜ ወደ ጊዜ የካህኑ አስተያየት አይኔ ላይ መጥቶ ድቅን ይላል። በጥልቀት የሚያዩት ሰላማዊያን አይኖቹ በአይነ ህሊና ይመጡብኛል። ብዙ ጊዜ ከታገልኩ በኋላ ያን ስሜት ረስቼ ወደ ቀድሞ ጠባይ ተመለስኩ። በ1986-87 የትምህርት ዘመን የትምህርት አስተዳደር ቢሮ ክርስቲያን ዳይሬክተር ለትምህርት ቤታችን መደበ። ዜናውን ስሰማ እጅግ ደነገጥኩ። እንዴት ተደርጎ ክርስቲያን አለቃ ሊኖረኝ ይችላል? በጭራሽ ልቀበሉ የምችለው ነገር አይደለም። እርሷን አንዳች ነገር አድርጌ ከትምህርት ቤቱን ለማባረር የምችልበትን ተንኮል ማውጠንጠን ጀመርኩ። በትምህርት ቤት ውስጥ ተመቻችቷት ረጅም ጊዜ እንዳትቆይ የሚያበሳጯትን ነገሮች ማድረግ አለብኝ። ብቸኝነት እንዲሰማት ማድረግ አለብኝ። እኔ በቃሌ ሸመደድኳቸውን የትምህርት ቤቱን ደንቦችና መመሪያዎች አታውቃቸውም። ስለዚህም አንድ ሀሳብ ስታመጣ እነሱን እየጠቀስኩ ማጣጣል እችላለሁ። ልትሰራቸው የምትችላቸውን ጥቃቅን ስህተቶች ሁሉ እየነቀስኩ አወጣቸዋለሁ። ለእሷ አንዳች ክብር የሌለኝ መሆኑን በየአጋጣሚው ማሳየት አለብኝ። አዲሷ ዳይሬክተር እንደመጣች የወጠንኳቸውን ተንኮሎች ሁሉ በመፈጸም ማበሳጨትና ሰላም መንሳት ቀጠልኩ። በመጨረሻም አንድ ወርቃማ አጋጣሚ ተፈጠረልኝ። በሳይንስ ዲፓርትመንት የ10ኛ ክፍል አብዛኞቹ ተማሪዎች ክርስቲያኖች ነበሩ። በተሰጣቸው ፕሮጀክት መሰረት የመጽሐፍ ቅዱስ ጥቅሶች ያሉበት የግድግዳ መጽሔት አዘጋጁ። ሁኔታውን የጠቆመኝ አንድ ሙስሊም መምህር ነው። እንደሰማው በቁጣና በፍጥነት ወደ ክፍሉ በማምራት መጽሔቱን ቀዳድጄ ጣልኩት። ስጠብቀው የቆየሁትን አጋጣሚ አሁን አገኘሁት። ለምስራቅ ካይሮ ወረዳ የትምህርት ቤቶች ተቆጣጣሪ መስሪያ ቤት ከባድ ሚስጥር የሚል ማህተም ያረፈበት ደብዳቤ ጻፍኩ። በዚያ ደብዳቤ ላይ ተማሪዎቹ ይህን ጥፋት እንዲሰሩ ያበረታታቻቸው ዳይሬክተሯ መሆኗን ገለጥኩ። ከዚህም በተጨማሪ የዳይሬክተሯ ዓላማ በትምህርት ቤቱ የሃይማኖት ውዝግብ እንዲፈጠር ማድረግ መሆኑን አስረዳው። ሁኔታው በአፋጣኝ ተጣርቶ እርምጃ መወሰድ እንዳለበትም አሳሰብ። ለአስቸኳይነቱም በተላላኪ በኩል ወዲያውኑ ላኩት። በነጋታው የስራዬን ውጤት ለማየት ስለጓጓው በጠዋት ነበር ወደ ትምህርት ቤት ያመራሁት።
የትምህርት ቤቶች ተቆጣጣሪ ባለስልጣን አንዲት ኃይለኛ ሙስሊም ሁኔታውን አጣርታ ሪፖርት እንድታደርግ ላከ። አጣሪውና የመጣችው ሰው ሂጃብ ከፊቷ አውልቃ ማታውቅ እና ለክርስቲያኖች ቅንጣት ታህል ትዕግስት የሌላት መሆኗን አውቃለሁ። አጣሪዋ በጉዳዩ እጃቸው አለበት የተባሉትን 4 ተማሪዎች በመመርመር ስራዋን ጀመረች። ሁሉም በየተራ ከምርመራው ክፍል ሲወጡ ከደረሰባቸው ማስፈራራት የተነሳ እያለቀሱ ነበር። እያንዳንዳቸው አንድ ሰዓት የፈጀ ምርመራ ተካሂዶባቸዋል። የዚያች ክርስቲያን መምህር ተራ ደረሰ። የእርሷ ምርመራ ከተማሪዎች የበለጠ ጊዜ ፈጀ። ከምርመራው ክፍል ስትወጣ ከማልቀሷ የተነሳ አይኖቿ በርበሬ መስለው ቀልተው ነበር። በእርጋታውና በጭምትነቱ ከሚታወቀው ክርስቲያን የሂሳብ መምህር ጋር ወደ ቢሮ የመጣው ተማሪዎቹን እንዲህ አይነት ነገር እንዲያደርጉ የሚቀሰቅሰው ያን ያህል አይምሮን ያጣ መሰለኝ እያለች አለቀሰች። እኔ ግን አልመለስኩላትም። በመጨረሻ የዲሬክተሯ ተራ ደረሰ። በምርመራው ተበሳጭታ ስትጮህ ሰማታለሁ። አይደለም፣ አይደረግም፣ ይህ ሊሆን አይችልም፣ ይህንን ክስ አልቀበልም፣ ይህንን ለመሰለ ውንጀላ መልስ መስጠት አልፈልግም፣ ምርመራውንም ፍጹም አልቀበልም፣ የትምህርት ቢሮ ኃላፊውን ማነጋገር እፈልጋለሁ እያለች ስትጮህ ሰማታለሁ። ከዚያም ክፍሉን ለቃ ወጣች። ከዚያን ቀን በኋላ በትምህርት ቤቱ በሚገኙ ክርስቲያኖች ላይ የወደቀውን ፍርሃትና ድንጋጤ ልገልጠው አልችልም። በሰራሁት ስራ ኮራሁ። በዚህ ትምህርት ቤት ያሉትን ክርስቲያኖች ሁሉ እያደንኩ ላጠቃቸው ወሰንኩ። ከዚህ በኋላ ማንም ከፊቴ ቆሞ ሊቋቋመኝ አይቻለሁ። መጀመሪያ በወሰድኩት እርምጃ ክርስቲያን ተማሪዎች መስቀል ያለው ምንም ነገር እንዳይለብሱ መመሪያ ወጣው። በዚህም የክርስቲያኖች ዋና ጠላት መሆኔን አሳየው። ህጋዊ ቢሆንም ባይሆንም ማንኛውንም አይነት ጥያቄያቸውን አላስተናግድም ነበር። ከዚያን ቀን ጀምሮ በትምህርት ቤቱ ማህበረሰብ ዘንድ የተፈራው ሰው ሆንኩ። ለኔ ያላቸው ፍርሃት ከኔ ጋር ማንኛውንም አይነት ግንኙነት እርግፍ አድርጎ እስከመተው አደረሳቸው። ይህ ብቻውን ግን ለኔ የሚያረካኝ አልሆነም። እናም ለዚያች ክርስቲያን ዳይሬክተር የመሰናበቻውን ዱላ ማቅመስ ፈለኩ። ይህን ለማድረግ ደግሞ አመቺ የሆነ አጋጣሚ እስኪፈጠርልኝ ድረስ መጠበቅ ነበረብኝ። ለዚህ ሲባል ብቻዋን አንድ ቀን ማግኘት አለብኝ። ቢሮ የምትደርስበትን ሰዓት ሳጠና እንደ ወፍ በማለዳ የምትነሳ መሆኗን ደረስኩበት። ስለሆነም ማንም ሰው ከመምጣቱ በፊት ብቻዋን ላገኛት ወጣንኩ። በማግስቱ በማለዳ ወደ ትምህርት ቤት መጣሁ። እርሷም ከደቂቃዎች በኋላ ደረሰች። ልክ ቢሮዋ ስትገባ ፊቴን መከራ አስመስዬ ተከተልኳትና ገባሁ። ስታይኝ ለነገር የፈለኳት መሆኑ ገባት መሰል ነቃ አለች። ይህ ደግሞ ለኔ የልብ ልብ ሰጠኝ። ከዚያ ቁርጥ አድርጌ እዚህ ምን ትሰሪያለሽ? እዚህ ትምህርት ቤት ውስጥ ካንቺ ጋር ፈጽሞ መስራት አልችልም። አንቺን እዚህ ቦታ ማየት ከቶንም አልሻም። ውጪ ከዚህ አልኩና ጮህኩባት። የማደርገውን እውነት ነው ብላ መቀበል የቻለች አልመሰለኝም። ደነገጠችና ምን እያልሽ ነው? አእምሮሽን ሳትሽ እንዴ አለችኝ። እኔም ቁጣዬን ጨመርኩና እንዳንቺ ጅላጅል አይደለሁም። አብረን አንድ ቦታ ልንሰራ ፈጽሞ አንችልም። ውጪ ብያንባረኩባት። ከኔ ለመሸሽ ፈለገች። እኔም ሁኔታውን ስረዳ ለመማታቴ ቃጣሁ መስዬ እጄን ሰነዘርኩና በአስቸኳይ ከዚህ ቦታ ለቀሽ ውጪ፣ እዚህ ከቆየሽ ግን እገልሻለሁ አልኳት። ወዲያው ከቢሮዋ በራ ወጣች። የሆነን ሰው ለእርዳታ ስትጣራ በፍጥነት ከቢሮዋ ወጥቼ አጠገቡ ወዳለው ቢሮዬ ገባሁ። ከዚያ ምንም እንዳልተፈጠረ ሁሉ የተለመደውን ስራዬን ማከናወን ቀጠልኩ። አጠገቧ ለነበሩ ሰዎች ናት ልትገለኝ ነው እያለች ስትጮህ ሰማታለሁ። የተወሰኑት መምህራን ሰብሰብ ብሎ ሲመጡ የተለመደ ስራዬን ስሰራ አገኙ። እኔም እሷን እያየሁ ምን እያልሽ ነው? የምታወሪውን የሚያምንሽ አንዳች አታገኝም አልኳት። ከዚያም የትምህርት ቢሮ ኃላፊውን ለማነጋገር እየተጣደፈች ወጣች።
በዚያው ቀን ሁኔታውን ለማጣራት ከትምህርት ቢሮ አንድ ሙስሊም መርማሪ ተላከ። መርማሪው ስለኔ ተናገረች ያለውን ነገረኝ። ሽምጥጥ አድርጌ ካድኩ። ደግነቱ እሱ ምንም ሳይከራከር አመነኝ። እኔም ሞኝ አይደለሁም። በዛይ ሰዓት ከኔ ጋር በቢሮ እንደነበሩ አድርገው የሚመሰክሩ ብዙ የሐሰት ምስክሮች አዘጋጅቼ ነበር። ከዚህም በላይ እሷ እንደምትጠላኝ ይህንንም የሐሰት ታሪክ የፈጠረችው እኔን አባራ በክርስቲያን ለመተካት ስላሰበች መሆኑን ምስክሮቹ አስረዱልኝ። በዚህ ምክንያት ጉዳዩ የሃይማኖት ጠብ መስሎ ቀረበ። ይህ መሆኑ ደግሞ እኔን ይጠቅመኛል። ዳይሬክተሯ ብዙም አልቆየችም። ዝውውር ጠየቀችና ሄደች። ከዚያ በኋላ በትምህርት ቤቱ ለሚገኙ ክርስቲያኖች የመጨረሻ ጨካኝ ሆንኩባቸው። እጅግ ይፈሩኝ ጀመር። በዚያ ግቢ ውስጥ ተቀናቃኝ የሌለኝ ንግስት ሆንኩ። ሁሉም ነገሮች በእኔ ቁጥጥር ስር ሆኑ። ትዕዛዜን የሚቃወም ማንም አልነበረም። የሚከራከረኝ እንኳን አልተገኘም። አንድ ተማሪ መስቀል አድርጎ ካገኘሁት ከአንገቱ በጥሼ መሬት ላይ ለመወርወር ቅንጣት ታህል ትዕግስት አልነበረኝም። ናህድ መሐሙድ ሙትዋሊ ማለት ይህ ነበርኩ።